شوفوا لي هالجمال شوفوا لي هالجمال مرحبا يا حلوين በጣም ብዙ ልጆች እንዴት ፈጣይር እንደምትሰሪ አሳየን ቪዲዮ ምናምን ብላችሁ ኮሜንት ጽፋችሁልኛል። እሺ ያሳያችኋለሁ። እኔ ረጅም ቪዲዮ ስለሆነብኝ ጨንቆኝ ነው፣ ግን አልহামዱሊላህ ዛሬ ኤዲት አድርጌ 8 ደቂቃ ወጥቶልኛል። እሺ እኔ እዚህ ጋር ማቦካው 10 ኪሎ ዱቄት ነው። አው ማንም ሰው አሁን 10 ኪሎ አታቦኩም አውቃለሁ። 1 ኪሎ ላ 2 ኪሎ ነው የምታቦኩት። ግን የተጠቀምኳቸው ነገሮች እርጎ፣ ጨው፣ ስኳር፣ ውሃ፣ ካሜራ ወይም እርሾ፣ ቤኪንግ ፓውደር ናቸው። በቃ እናንተ በምትፈልጉት መጠን ይሄንን እነዚህን ብቻ ነው የምትጠቀሙት። ከዛ እኔ 2 ኪሎ የሚሆነውን መጀመሪያ ከውሃው ጋርና ከለበኑ ጋር ሚክስ አድርጌ ትንሽ ካስቀመጥኩት በኋላ አንድ 10 ደቂቃ ኩፍ ይልልኛል አይደል? ከዛ በኋላ የቀረውን ዱቄት በሙሉ አደርግበታለሁ። እንደምታዩት ዱቄቱን በወንፊት ነፍቼዋለሁኝ። አንደኛ በጣም በብዛት ስለሆነ የምሰራው የሆነ ነገር ካለው ዱቄቱ እንዳይገባ፣ ሁለተኛ ነገር ደግሞ በወንፊት በነፋችሁት ቁጥር የምትሰሩት ምግብ ወይም ፒዛም ሆነ ፈጣይርም ሆነ ምንም ነገር ውስጡ ጥጥ ይሆናል። ይሄ ድርቅ ያለ ወላ እንደዚህ ማይሆን አይሆንባችሁ ማለት ነው። ውስጡ በጣም ጥጥ ይሆናል። እኔ እዚህ ጋር በጣም በብዛት ነው ያበካሁት። 5 አይነት ወይም 6 አይነት መሰለኝ የምሰራው ረስቻለሁ። ከዛ እንደዚህ ካቦካሁት በኋላ ሸፋፈኛ ያስቀመጥኩት። ከምሰራቸው 5 አይነቶች አንዱ ውስጡ ዶሮና ድንች ነው የማደርግበትና ዶሮውን አንድ ቪዲዮ ሰርቻለሁ። በርዶሱንም ረጅም ስለሆነ ፖስት ያላረኩላችሁ ኢንሻአላህ ኤዲት አድርጌ ካጠረልኝ ፖስት ላችኋለሁ። በጣም በብዛት ሰርቼ በረዶ ቤት አስቀምጣለሁ፣ ችግር የለውም። ዶሮውን ድንቹን ግን ተጠብሶ በረዶ ቤት ሲቀመጥ ውሃ ይዛል፣ አይጣፍጥምና ሁሌ ወዲያው ፍሬሽ ነው የምሰራው ማለት ነውና እዚህ ጋር ስንት 1-3 ኪሎ ምናምን ይሆናል። እኔ ባይ ዘ ወይ በጣም በብዛት ነው የምሰራው። እንደነገርኳችሁ ይሄ ትእዛዝ ነው፣ የሱቅ ነው። ቤታችሁ ለእናንተ መቼም 10 ኪሎ ዱቄት አታወኩም። 1 ኪሎም ሆነ ወይም ግማሽ ኪሎ 2 ኪሎም እኔ እንደተጠቀምኩት አድርጋችሁ ብትጠቀሙ በጣም ቆንጆ ጉጥ የሆነ አጂና ነው የሰራውላችሁ። እዚህ ጋር ድንቼን ጠበስኩኝ ለእናንተ ለማሳየት ብዬ ነው ዘይቱን እዚህ ድረስ ያመጣሁት። አልহামዱሊላህ ሊጡ እዚህ ጋር ኩፍ ብሏል። እናንተ ትንሽ ከሆነ የምታቦኩት አሁንም በድጋሚ ያልኳችሁ አንዴ እንደዚህ ምልስ አድርጉትና ደግሞ ኩፍ ይበል። በጣም አሪፍ ነው የሚሆንላችሁ። እኔ ግን በጣም ብዙ ስለሆነ አንዱን እስከምሰራ ሌላ ኩፍ ስለሚል በቃ ወዲያው ነው ስራ የጀመርኩት ማለት ነው። እነዚህ ትንንሽ የምቆራረጣቸው ከ5 አይነቱ ፈጣይር አንዱ አይነት ነውና እንደዚህ ቁርጥርጥ አድርጌ ይሄ ቶስት ምናምን የምናሞቅበት በዛ ነው የምሰራቸው። በደንብ አሳያቸዋለሁ በኋላ፣ ችግር የለውም። እሺ ይሄን እንደዚህ ካረኩኝ በኋላ ቦታውን ይሄ ጠረጴዛ ይመቸኛል። እዚሁ ላይ ነው የምዳምጠውና እስከታትፍበት ምናምን ስለነበረ አነሳሳሁት፣ አጣጠብኩት፣ ጠራረኩት ምናምን። ከዛ በኋላ ድንቹ የጠበስኩት ልክ እንደዚህ ነው። በጣም የሚያምሩት በነገራችን ላይ ለሰላጣ ራሱ ለሌላ ሙህም እርሱ ወደ ጉዳይ ልመለስ። ከዛ እዚህ ጋር ፒዛ ነበር መስራት የፈለኩት መጀመሪያ ላይ። ይሄንን የፒዛ ሶስ ወይም ከላይ የማደርገውን ሳልሳም ቲክቶክ ላይ ፖስት አድርጌላችኋለሁ። እንዴት እንደሰራሁት ማየት ከፈለጋችሁ ሄዳችሁ እዩ። አንዳንድ ቪዲዮዎች እዛ ላይ ፖስት አደርጋለሁ። ለኑ የዩቲዩብ ቪዲዮ ሲሰራ ያ ጋይስ ወላሂ ላዚም ከባድ ነው። እንደ ቲክቶክ 2-3 ደቂቃ ቀርጾ እንደመፖስት አይደለም፣ ረጅም ሰዓት ስለሆነ ያደክማል። እሙህም ያው ቀዝቃዛ ቃሪያ አደረኩኝ። ከዛ ዘይቱን ጥቁሩንና ነጩን ዘይቱን አደረኩበት። ሌላውን ደግሞ ሁለተኛውን ፒዛ ደግሞ ዛዕተር ነው። ዛዕተር በአማርኛ ሰርች ለማድረግ ሞክሬ ነበረ። የጦስኝ ፍሬ አው እንደ ጦስኝ ነውና መጀመሪያ ቺዝ አረኩበት በደንብ እንዲይዝልኝ። ከዛ በኋላ ጦስኙን ከትንሽ ዘይት ጋር ካቦካሁት በኋላ ልክ እንደምታዩት እንደዚህ አደረኩኝ። እንደዚህ ሲታይ አያምርምሳ ማለሽ ኦቨን ገብቶ ሲወጣ በኋላ በጣም ነው የሚያምረው። እየቆጠራችሁ ነው። እስካሁን ስንት አይነት አሳያችሁ? አንድ ፒዛ፣ አንድ ይሄ የጦስኙንና 2 ደግሞ ቅድም ክብ የሰራቸውን እነሱን በዚህ ማሽን ነው መጋገራቸው ያ ጋይስ። አንዳንድ ሰዎች የሚበስል ውስጡ ሊጥ ምናምን የሚሆን ነው የሚመስላችሁ ላ ወላ ሙስተሂል። ሹፉ አሁን እኔ ለእናንተ ስል አንድ ከፍቼ ውስጡን አሳያችኋለሁ። ምንም አይነት ሊጥ ምንም አይነት እንትን የለውም። በወረች ላይ አንድ አበላሽቻለሁኝ ወላ። ስለዚህ ሰብስክራይብም ላይክም አድርጉኝ። እኔ አንድ ፍሬ አላበላሽምም አልቀምስምም። በቃ በቁጥር ስለሆነ የምሰራው
አንዷ ጎደለች ማለት በቃ እዛ በኋላ ላይ ጎደለ ማለት ነው። ይሄ ደግሞ ሚኒ በርገር ወይም ትንንሾቹ በርገሮች ናቸው። እንደዚህ ቁርጥ አድርጌ ነው የምሰራው፣ ሌሎቹ ኦቨን ውስጥ ፒዛ ምናምን እስከሚበስል ድረስ ማለት ነው። ይሄን እንደዚህ ክብ ክብ በጄ ነው የምሰራቸው። ከዛ በኋላ ከላይ የምቀባው ደግሞ ወተት ፓውደር እና እርድ ነው። ያ ጋይስ ኮሜንት ላይ አትጣሉ፣ አትከራከሩ። አንድ ነገር ማወቅ ያለባችሁ ይሄ የንግድ ነው። ልክ ኖርማል ለቤተሰቦቼ ወይም ለጓደኞቼ እንደምሰራው ቆንጆ አድርጌ ባለው ማቴሪያል አጣፍጬ መስራት ስለምችል ነው የምነግራችሁ። እናንተ ግን ለቤታችሁ ስትሰሩ እንዲጣፍጥላችሁ ከፈለጋችሁ የተሻለ ማቴሪያል መጠቀም ትችላላችሁ። አሁን ለምሳሌ እኔ ወተት ፓውደር እና እርድ ነው የተጠቀምኩት። እናንተ የእንቁላሉን ቢጫውን ማድረግ ትችላላችሁ። በቃ ሁሉ ነገር አለ አይደለ? በቃ አሪፍ ነገር ማድረግ ትችላል። ግን አያዋጣማ። ሽፍቱ ኬፍ አያዋጣም። እማህም ይሄ እታች እዚህ ጋር ክቦቹ ቅድም በሀማሳው የሰራ ናቸው እነዚህ ማለት ነው። ውስጡ ለብና ነው ማረገው፣ ለብና ቺዝ፣ እናንተ የፈለጋችሁትን ማድረግ ትችላላችሁ። ከዛ ሮማን ከላይ ያረግባቸዋለሁ ለዲዛይን ያክል። ሁሉም በስሎ ወጥቷል። መጨረሻ ላይ ግን እንትኑን አላሳየዋችሁም። ይሄ ሚኒ በርገሩ ከድንቹ ጋር ድንቹን ዶሮውንና ቺዝ አድርጌ ከዛ የሰላጣ ቅጠል አድርጌ አረግበታለሁኝ። እኔ ሀሳቤ ሁሉ ነገር ሳረግም ስደረድርም ሳሽግ ምናምን ላሳያችሁ ነበረ። የጋይስ ቪዲዮ በጣም ረጅም ነው። ከዚህ በፊት ደግሞ የዛሬ 2 አመት ነው 3 አመት ይሄን ቪዲዮ ሰርቼ የላችኋለሁ። እንዴት ነው የምትሰሪው፣ ከስተመሬት ነው የምናገኘው ምናምን የምትሉ ልጆች የዛኛውን ዩቲዩብ ፔጅን ሊንክ ከታች አስቀምጥላችኋል፣ ወይ እዚህ ጋር ፕሮፋይሉን አስቀምጥላችኋለሁ። ሰርች አድርጋችሁ ገብታችሁ በወር 6000 ሪያል እንዴት ቤት ውስጥ መስራት እንችላለን የሚል ቪዲዮ እዩ። ከሀ እስከ ፐ ሰርች የላችኋለሁ እዛ ጋር ማለት ነው። አሁን ደግሞ ማውራት ስለማልችል ነው። እሙህም ይህን የመሰለ ቆንጆ ፈጣይር ሰራው። እነዚህ ለሱቆች ነበር ማስረክበው፣ ለግለሰብ ደግሞ ማስረክበው አንድ ሳህን ስለነበረኝ የግለሰቡን አብረን እንደረድራለን። ያ ጋይስ በጣም የደከምኩበት ቪዲዮ ነው። ኢንሻአላህ ጥሩ ላይክ ጥሩ ቪው ይኖረዋል ብዬ ተስፋ አደርጋለሁ። አሁን ጨርሻለሁ። መረዳው ነው የሚቀረኝ። ቦራችን ላይ ቪዲዮ መቅረጽ በጣም ሰዓት ይሻማል። አንዳንዱን ስሰራ ያላሳያችሁ ሰዓት የተሻማችሁብኝ ስለሆነ ነው። ኢንሻአላህ ወደፊት ካሜራማን ሳመጣ አንድ ባንድ ሁሉንም አሳያችኋለሁ። የአሁን ትዕዛዜ በዚህ ሰዓት መሙላት ነው። አብረን እንሙላ። ብስሚላህ። መጀመሪያ ሳምቡሳ ነው የማደርገው። ከዛ እነዚህ ሚኒ በርገር ወይም ትንንሾቹ በርገር ናቸው። ወደፊት አሰራሩን አሳያችኋለሁ። ቪዲዮውን እንደወደዳችሁት ተስፋ አደርጋለሁ። ይጠቅማል ብላችሁ ለምታስቡት ጓደኞቻችሁ በሙሉ ላኩላቸው። ሽፉሊ ሀል ጀማል ሽፉሊ ሀስ ጀማል